ተሸንፎ ምርኮኛ ሆኖ አንገት ደፍቶ በነበረበት ሰዓት ላይ ነብዩ ኤርሚያስ እንደዚህ አለ። ሰባው የባቢሎን ዓመት ወይም ዘመን በተፈጸመ ጊዜ የምኑ ዘመን? የባርነቱ ዘመን፣ የሽንፈቱ ዘመን በተፈጸመ ጊዜ እኔ እግዚአብሔር ምን እላቸዋለሁ አለ? እጎበኛቸዋለሁ። የምኑ ዘመን በተፈጸመ ጊዜ? የባርነቱ ዘመን በተፈጸመ ጊዜ፣ በጠላት እጅ የወደቃችሁበት ዘመን በተፈጸመ ጊዜ፣ የግዞት እንጀራ የግዞት ውሃ እየጠጡ ላሉ ለእስራኤላውያን በዚህ ሰዓት መቅደሳቸው ፈርሷል። ሉዓላዊነታቸው ተደፍሯል። ብዙ ነገራቸው ፈርሷል። ብዙ ነገራቸው ተበላሽቷል። እስራኤል በምርኮ ሀገር በባዕድ ምድር ላይ የሚገርማችሁ ነገር በሐዘን ውስጥ ያለች፣ በሐዘን ውስጥ የተቀመጠች፣ እንደዚሁ ደግሞ በጨካኝ ጠላት እጅ ስር የወደቀችበት ሰዓት ነው እና እግዚአብሔር በነቢዩ አፍ አንድ መልእክት ተናገረ። ይህንን ምዕራፍ የምትረሱበት፣ ይህንን ምዕራፍ የማታስታውሱበት ወደ አዲስ ምዕራፍ አወጣችኋለሁ አለ። አንድ ነገር ልንገራችሁ፣ አንተ ብቻ ሳይሆን አንቺ ብቻ ሳትሆን ዘር ማንዘርሽ ወደ አዲስ ምዕራፍ ይወጣል። ያመነ ሰው ጮሆ አሜን ይበል። አንድ ሰው ጮሆ አሜን ይበል። እስቲ እግዚአብሔር ወደ አዲስ ምዕራፍ ያወጣል በል። ጠላቴ ሆይ ስማ በል። እግዚአብሔር ወደ አዲስ ምዕራፍ ይዞኝ ይወጣል። አርባው ያ የስቃይ የሰቆቃው የጭንቀት የዋይታ የሞት ጣር የነበረበት ያ የጥፋት ውሃ የከበረበት የነገሰበት ሲዝን ሲያልቅ ውሃው በጎደለ ሰዓት ኖህ መርከብን ከፍቶ ወረደ ይላል። አዲስ ሕይወት ጀመረ ይላል። ጌታ ምስክሬ ነው የምላችሁ። ዛሬ ያደከማችሁን ጥላችሁ ትወርዳላችሁ። አሜን በእኛ ያዛለህን ጥለህ ትወርዳለህ። የሚጎትትህን ጥለህ ትወርዳለህ። አንድ ሰው ጮ ጥዬ ወርዳለሁ ይበል። ሰይ ጥዬ ወርዳለሁ በል። የሆነ ሰው ዛሬ አሮጌ ነገር እዚህ አብልቆ አረ አሜን በሉኝ። የማይመጥነውን ነገር እዚህ ጥሎ የተሸነፈበትን ነገር ጥሎ ዘመኑ የተበላበትን ተምቹን ኩኩባን ደጎባን አንበጣውን ጥሎ እስኪ አንድ ሰው አዲስ ነገር ይዤ ወርዳለሁ። አቤት አቤት አቤት! ኖህ ከዜሮ ጀመረ ይላል። አተ እየሰማኝ ነው? ከዜሮ ጀመረ ይላል። ወይን ተከለ ይላል። አዲስ ላይፍ ተጀመረ። የወደክበት ስፍራ ላይ አዲስ ክብር ትጀምራለህ። እስኪ አንድ ሰው በአዲስ ክብር ጀምራለሁ በል። እስኪ አንድ ሰው ደግሞ እጁ ከፍ አድርገው በአዲስ ክብር ጀምራለሁ ይበል። እናንተ እዚህ ሆናችሁ ቤተሰባችሁ የኔና የናንተ የሆነ ነገር እግዚአብሔር ወደ አዲስ ነገር ይዟቸው ይወጣል። አረ አንድ ሰው አሜን። እስራኤል እንደዚሁ በባርነት ውስጥ ሆና ያለ በነቢዩ አንድ ቃል ወጣላት። ምን የሚል ቃል? ሰባው የምን የመከራው ዘመን የምርኮ የባርነቱ ዘመን በተፈጸመ ጊዜ፣ የግዞቱ ዘመን በተፈጸመ ጊዜ፣ የሐዘኑ ዘመን በተፈጸመ ጊዜ እኔ እግዚአብሔር ምን እላችኋለሁ? እጎበኛችኋለሁ። ሰላምንም ምን እላችኋለሁ? ጌታ ምስክሬ ነው የምላችሁ። ሰይጣን ነቅያዋለሁ ከተተከለበት ነቅያታለሁ ካለበት በዛ ስፍራ እግዚአብሔር ያከብራል። እስቲ ልቀቅና አሜን በል። አንድ ሰው ጮህ አሜን ይበል። ነገ ግንቦት 4 ነው። እግዚአብሔር እንደዚህ ይላል፣ በዓይን ወደ አላየው ክብር አወጣሃል። ዝም ብለህ እጅ ዘርጋና አሜን በል። ወደ ሌላ ምዕራፍ ትወጣለህ። ጓደኛ እያየ ትወጣለህ። ጎረቤት እያየ ትወጣለህ። ዘመድ እያየ ትወጣለህ። አንተ ልቀቅና አሜን በል። በሰው ዓይን ወደ ያልታየ ነገር ትወጣለህ። ኧረ አንድ ሰው አሜን። ብራባሻታካፓ ወራማሳ ሳሙኤል እሴይን እንዲህ አለ፣ ሌላ ልጅ የለህም አለ። ሌላ የቀረ ከነዚህ ከተሰለፉ ልጆች ውስጥ ሌላ የለህም አለ። አይ አንድ ልጅ አለ፣ አንድ በግ የሚጠብቅ ትንሽ ብላቴና አለ፣ ስሙ ዳዊት ይባላል። አይ ሳሙኤል እንደዚህ አለ፣ በልበል እንግዲህ አሁን እሱን አስጠራልናል፣ እንጠብቀዋል፣ አንረፍቅም አለ። እመነኝ ዳዊት እስኪመጣ ሳሙኤል አልተቀመጠም። ልክ ዳዊት ሲመጣ እንደዚህ አለ፣ ይሄ ነው እግዚአብሔር የመረጠው፣ ይሄ ነው አያሻታካ
አንተ ሰውዬ ልቀቅና አሜን በል። እግዚአብሔር እንዲህ ይላችኋል፣ የተሰበራችሁበት ስፍራ ላይ ትከብራላችሁ። የተናቃችሁበት ስፍራ ላይ ትከብራላችሁ። ባዘናችሁበት ስፍራ ላይ ትከብራላችሁ። እስቲ እጅ ከፍ አድርግና እከብራለሁ በል። የሐዘን ምዕራፍ፣ የግዞት ምዕራፍ፣ የሽንፈት ምዕራፍ፣ የስብራት ምዕራፍ ዛሬ ያበቃል። ዛሬ ያበቃል። እጅ ዘርጋና ያበቃል በል። አማሻታካባል አቤት 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 ዛሬ ያበቃል። አራግፈን የምንወርደው መንፈሳ ይኸው የሆነ ግግሽኔ ሁሌም ኢየሱስ ጌታ ላሟምቅ አይደለም። እየወረድክ ወደዚህ ተራራ እየወጣው እግዚአብሔር እንደዚህ ያለ 70 ዓመት ተፈጽሞ የባርነት ዘመን ተፈጽሞ። ኧረ በጌታ ይኸው አጠገባችሁ ያለው ሰው ጨብጦና ተፈጸመ በሉ። ጨብጥና ተፈጸመ በሉ። እግዚአብሔር በዚህ 26 ቀን አይሰማም እንዴ? ይሰማል። በዚህ 26 ቀን የሰው እጅ የሌለ ምዕራፍ ውስጥ ገባ። ኢየሱስ ማን ነው? በዚህ ተራራ ላይ የወጣ ሰው ዛሬ በባዶ አይመለስም። አጠገባችሁ ያለውን ሰው እግዚአብሔር የተናገረውን ያደርጋል በሉት። አይዋሽም በሉት። አይዋሽም በሉት። ፈጽሞ አይሳሳትም። ያለውን ያደርጋል በሉት። ድገሙና ያለውን ያደርጋል በሉት። ሐሰትን ይናገር ዘንድ እግዚአብሔር ሰው አይደለም። እንዲህ ይላል እግዚአብሔር ቃል። እግዚአብሔርም እንዲህ ይላል፣ 70 ዓመት በባቢሎን በተፈጸመ ጊዜ እጎበኛቸዋለሁ፣ ወደዛም ስፍራ እመልሳችሁ ዘንድ መልካሚቱን ቃሌን። አቤት አጠገባችሁ ያለው ሰው እግዚአብሔር ቃሉን ይፈጽማል ወደ ይሄ የምታየው ግዙፉ ቃል ይሄ ሰማይ እንኳን በቃል ነው ተደግፎ ይቆም። እግዚአብሔር ቃሉን ቢያጥፍ ሰማይ መጥቶ ምድር ላይ ዘጭ የሚለው ይሄ እንኳን ሰማይ በቃል ነው ቁም በሚል ቃል አትውረድ በሚል ቃል። አቤት አቤት ሰማይ እንኳን በእግዚአብሔር ቃል ከቆመ የምድር እነዚህ የምታያቸው ነገሮች ሁሉ በእግዚአብሔር ከተበጃጁ ዛሬ ከዚህ ተራራ እግዚአብሔር እንደዚህ ነው የሚለው፣ መልካሚቱን ቃል ሳልፈጽም አትወርድም። ከጎናችሁ ያለውን ሰው እግዚአብሔር አይዋሽም በሉ። ድገምና እግዚአብሔር አይዋሽም በሉ። ምን ይላል? ቀጥልን እናንብብ። ቃሌ ምን እላለሁ? እፈጽምላችኋለሁ። ለእናንተ የማስባትን ሐሳብ እኔ አውቃለሁ፣ ፍጻሜዋ ተስፋ እሰጣችሁ ዘንድ የሰላም ሐሳብ እንጂ የክፉ ነገር አይደለም። እናንተ ትጠሩኛላችሁ፣ ሄዳችሁም ወደኔ ትጸልያላችሁ። እኔ ምን እላችኋለሁ? እሰማችኋለሁ። እኔ ምን እላችኋለሁ? እሰማችኋለሁ። እናንተ ትሹኛ ታገኙኛላችሁ፣ ከእናንተ ዘንድ እገኛለሁ ይላል እግዚአብሔር። ከዛ እንደዚህ ይላል፣ ምርኳችሁን እመልሳለሁ። አኒ ሙለኪኖዋ እግዚአብሔር ምርኮህን ይመልሳል በል። ማጋኑ ቃፋዶን ማሴሞይ ማጋኑ ጮይኪ ቆላ ኮኒ ሾሉ ባሪ በዚህ 4 ቀን የኔና ያንቺ ምርኮ ይመለሳል። ሰፈራችንን ሟርተኛ ለቆ ይወጣል። መንገዳችንን ሟርተኛ ለቆ ይወጣል። እስኪ አንድ ሰው ጮህ ለቆ ይወጣል። ምናችሁን እመልሳለሁ? ምርኳችሁን እመልሳለሁ። የጤና ምርኮ፣ የጸሎት ምርኮ፣ ምን አሜን በለኝ። የሥራ ምርኮ፣ የበረከት ምርኮ ዛሬ ማታ ይመለሳል። ታምናላችሁ? ሀኒ አኮን ሱቂትን ተንበረካከኒ እዛው ተንበርክካችሁ አንድ 3 ደቂቃ በዚህ ቃል መሰረት እንጸልያለን። እዚህ የቤተፋጌ አገልጋዮች ልጆች አሉ፣ እሳት የለኮሱ እያላችሁ ወደ አዲስ ምዕራፍ ይዘኸኝ ውጣ። እግዚአብሔር ሆይ እንደወጣው አልውረድ። ወደ አዲስ ምዕራፍ፣ ወደ እንግዳ ምዕራፍ ይዘኸኝ ውጣ በሉ። ይዘኸኝ ውጣ ጌታ ሆይ፣ ይዘኸኝ ውጣ። የኔን ነገር ይዘህ ውጣ። ቤተፋጌን ይዘህ ውጣ። ባለራዩን ይዘህ ውጣ። እህቶቼን ይዘህ ውጣ። ወንድሞቼን ይዘህ ውጣ። የሰው እጅ ወደ ሌለበት ተራራ ራሃባስ ጴጥሮስን ዮሐንስን ያመጣቸው ወደ ረጅም ተራራ ይዟቸው ወጣ። ሙሴና ኤልያስ የእስራኤል ልጆች ሊያያቸው የጓጉትን ሙሴና ኤልያስን
ያላይ እግዚአብሔር ኤላ ሀባሽና ማጋስ ለፈከስ ፕራታ ጋባሲ ያላቦ ሸሜከስቴላ ቦናቦስ ያላቦ ይዘኙ ጣበሩት ጌታ ጀምር በለ ህይወት አዲስ ምዕራፍ በሉት ጌታ ወደ አዲስ ምዕራፍ ይዘኝ ውጣ በሉት። እግዚአብሔር ዛሬ ከተማችን ምድራችንን ወደ አዲስ ክብር ይዞ ይወጣል። ወንድሜ ወደ አዲስ ክብር ትወጣለህ። ሁሉ ሰው ይጸልይ። አንድ ደቂቃ ሻካታ ካሮባ ይዞሽ ይወጣ። በየትኛውም ምድር ያላችሁ በየትኛውም ስፍራ ላይ ያላችሁ እግዚአብሔር ከሐዘን ቤት ይዟችሁ ወደ ደስታ ቤት ይዞ ይወጣ። ወደ ክብር ይዞሽ ይወጣ። ወደ ክብር ይዞሽ ይወጣ። ወደ ምስጋና ሰፈር ይዞሽ ይወጣ። ወራባጋስ ይዘኝ ውጣ በሉ። ለሃዶ ቬኔሜ ቤቤጌስ ቶባ ይዞሽ ይወጣ። ከበሽታ ሰፈር፣ ከማጣት ሰፈር፣ ከጭንገፋ ሰፈር ጌታ ወደ ፍሬያማነት ሰፈር ይዘኝ ውጣ በሉ። የግዞት ሰባው የግዞት የባርነት ዘመን ተፈጸመ አላችሁ። በተፈጸመ ጊዜ ይጎበኛችኋል አለ እግዚአብሔር። በቃሲ ያበቃ ያ የለቅሶ ጊዜ ይረሳል። መከራዬ መች አብሮኝ ይቀጥላል። በቃሲ በቃሲ ያበቃል። እግዚአብሔር በቃሲ ያበቃል። ያ የለቅሶ ጊዜ ይረሳል። መከራዬ መች አብሮኝ ይቀጥላል። እግዚአብሔር በቃሲ ያበቃል። በቃሲ በቃሲ ያበቃል። ያ የለቅሶ ጊዜ ይረሳል። መከራዬ መች አብሮኝ ይቀጥላል። እግዚአብሔር በቃሲ ያበቃል። ይጸልያል። በኋላ እንጸልይ። ተንበርከኪና ጸልይ። እማ እንጸልይልሻል። ቀንበር ይሰበራል። አይዞሽ ኢየሱስ ጌታን እንደ ተንበረከካችሁ ኢየሱስ ጌታን እንደ ተንበረከካችሁ ስም ካልባረከኝ አልቅም ካልባረከኝ አልቅም። ድምጻችሁ ከፍ አድርጉና ካልባረከኝ አልቅም አልቅም ካልባረከኝ አልቅም ካልዳሰስከኝ አልቅም አልቅም ካልባረከኝ አልቅም ካልዳሰስከኝ ካልዳሰስከኝ ተናገር አልቅም ካልዳሰስከኝ ካልባረከኝ አልቅም ካልባረከኝ ካልዳሰስከኝ አልቅም ተናገሩ ካልዳሰስከኝ ካልባረከኝ ኢየሱስ
la 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 bo kaldaske alekim kaldaske alekim la ilahe sayhud ውስጤንም ትሻው ውስጤን በፍቅር የሚያንኳኳ ሚነቀል ነቅሎ ሚተከል ተክሎ የሚለውጥ ሌላ አድርጎ ዘምሩ ዘምሩ እጄ የኔ ወደ አባ እጅ በሉ እጅ እጅ የኔ ወዳጅ ይፈውስ አባ 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 ይፈውስ ይዳስኝ እጅ ይፈውስ ይዳስኝ እጅ የሚያጽናናኝ እጅ 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 ስብራቴ ምጠግነኝ እጅ እጅ በሉሻለ እጅ ሚሰጠኝ ቤት ሲገባ ይፈወስ ይዳስኝ እጅ ላይት ላሃባሽ ያላባባ ላይት ራባሽ ፍራዳጋባባ ላታራባስ ላይት ለቬጌስነ ይፈወስ ይዳስኝ እጅ እጅ ይፈወስ አውጅ ሲጠልቅ መሄድ ልቄ መሄድ ፈልጋለሁ የኔ እርካታ ያንተ ግብ ላይ ላይ መሄድ ላይ ላዩ መሄድ ይቅርብኝና ይስጠም ሕይወቴ ህልውና ይስጠም ሕይወቴ ህልውና ልቄ መሄድ ፈልጋለሁ የኔ እርካታ ያንተ ላይ ላይ መሄድ ይቅርብኝና ይስጠም ሕይወቴ አባ ይስጠም ሕይወቴ መንፈስ ቅዱስ መንፈስ ቅዱስ መንፈስ ቅዱስ ላይ ተቆጣ ሌላ ሕይወት አይኑረኝ ሙላኝ ተቆጣጠር ሌላ ሌላ ሕይወት አይኑረኝ ሙላኝ ተቆጣጠር ሌላ ሕይወት አይኑረኝ ሙላኝ ተቆጣጠር ሌላ ሳትነካኝ አልወጣ ከዚህ ሳትነካኝ አልወጣ ከዚህ ይፈውስ ይዳስኝ ተናገሩ ተናገሩ ይፈውስ ይዳስኝ በጓዳዬ ያለ አልማዜ ለሰው የማሳይ ተናገሩ ተናገሩ ምክቴ ኩራቴ እውነተኛ ወዳጅ ቅን የማይለውጥ አነሰብኝ እኔን
ዛሬም ብሰጥ እስቲ አንድ ላይ መደምደሚያዬ መደምደሚያዬ አንድ ላይ የመጨረሻዬ ኢየሱሴ ለኔ የታለ ያጨበጨባል ኢየሱሴ ለኔ መደምደሚያዬ መደምደሚያዬ የመጨረሻዬ የመጨረሻዬ ኢየሱሴ ለኔ አባ ኢየሱሴ ለኔ ኢየሱሴ እግዚአብሔር እያለ ለምን እሰጋለሁ ለምን እሰጋለሁ አምናንም ካቻምናንም እንዱን አይቻል አምናንም ካቻምናንም እንዱን አይቻል እግዚአብሔር እስቲ ያጨበጨባችሁ ለጌታ ክብር አምጡ ግን ካቻምናንም እንዱን አይቻል አምናንም ካቻምናንም እንዱን አይቻል መደምደሚያዬ አንድ ላይ ሲ መደምደሚያዬ ኢየሱሴ መንፈስ አለ ደመና አለ ኢየሱሴ ኢየሱሴ አዎ ጌታዬ እኔ አንተን ታምኜ ረምኖኝ የታለ ጭብጨባ ታምኜ ረምኖኝ አዎ ጌታ ሆይ አዎ ጌታ እኔ አንተን ታምኜ ረምኖኝ አንተን ታምኜ ረምኖኝ ጉልበቴ ሆይ አንድ ላይ እወድሃለሁ ባንተ ተራራውን ወጥቻለሁ አንተ ሸለቆውን ወጥቻለሁ ጉልበቴ ሆይ ሰማይ ይዞ የተሰለፈ የሚያስፈራ ያንተ ሰራዊት ጠላትን ሁሉ እያሸነፈ ባንተ መሪነት ባህር ተሻግሮ ምድር በበጋ ይንጡን ረጋግቶ በጭብጨባ ሕዝብን አበዛ የአገሪቱንም ወሰን አሰፋ የናዳን እጁን ለእኛ ዘረጋ ሕዝብን አበዛ ሃሌሉያ ሃሌሉያ እያሸነፈ ዘላለም ነዋሪ አምላካችን ጩኸትን ሰምቶ ምስኪን ድሆችን የሚቀባ አደባባዩ ሕዝብን አበዛ የአገሪቱንም ወሰን አሰፋ የማዳን እጁን ዓላማ ይዞ የተሰለፈ የሚያስፈራ ያንተ ሰራዊት ጠላቱን ሁሉ እያሸነፈ ባንተ መሪነት ባህር ተሻግሮ ምስኪን ሕዝብን ረጋግቶ ጥቂቱን ሕዝብ
ሕዝብን አበዛ የአገሪቱንም ወሰን አሰፋ የማዳን እጁ ለእኛ ዘረጋ የኢየሱስ ወታደር ነኝ የኢየሱስ ወታደር ነኝ እዋጋለሁ አልሸነፍም በጠላት እጄን አልሰጥም የኢየሱስ ወታደር ነኝ ሃሌሉያ የኢየሱስ ወታደር ነኝ እዋጋለሁ አልሸነፍም በጠላት እጄን አልሰጥም ሃሌሉያ ሃሌሉያ እያሸነፈ ዘላለም ነዋሪ እንደ አምላካችን ያለ ተዳጁ ከቶ የታለ ተወዳዳሪ ጩኸትን ሰጥቶ ምስኪን ነው ዘይት የሚቀባ በአደባባዩ በቤት ሕዝብን አበዛ የአገሪቱንም ወሰን አሰፋ የማዳን እጁ ለእኛ ዘረጋ ከዚህ እንደገና የክብሩ ደመና ምድር ስትሞላ ለጌታ ምስጋና ከዚህ የሚበል የጌታ ኃይል ሲገለጥ እናያለን ገና የክብሩ ደመና ምድር ስትሞላ ለጌታ ምስጋና ደመና ወርዶ ገብቶናል መንፈስ ቅዱስ ተሰጥቶናል ኢየሱስ በክብር ወርዶ ይታያል ወደ መቅደሱ ይመራናል ኃያል የጌታ ኢየሱስ ሁሉን ይችላል አቤት አባት ኢየሱስ ጌታ ነው እንደ ዘመርን ዛሬ ታሪካችን ይቀየራል አሁን ይኸው ሰብሰብ እንዳላችሁ ትንሽ በተን እያላችሁ አንድ ጸሎት ትጸልያላችሁ በዚህ ቀጥታ ስርጭትም በመላው ዓለም ያላችሁ እዚህ ካሉ ከቤተፋጌ አባላት አገልጋዮች እንደዚሁ ተባባሪ አባላት ጋር የሚገርም ጸሎት ነው የምናሳልፍ የሆነ ዘንዶ ዛሬ ይገደላል እምን ጌታ እንደዚህ ብሎኛል በአዋሳ ከተማ ላይ የከበረ ዘንዶ ይገደላል በረከታችን የያዘ ዘንዶ ይመታል እስቲ አሁን በተን ብላችሁ እንዲያላችሁ ጸልዩ አሮጌውን ነገር ከላይ ላይ አንከባልላለሁ ከህይወቴ ላይ አንከባልላለሁ ከጤናዬ ላይ አንከባልላለሁ ይንከባለል አቤ ይንከባለል እየዞራችሁ ተበትናችሁ ጸልዩ ይንከባለል ረበጌቼ ነበጌሳ ሮሞቦቦ ሸፕራዳላቦሽ ይንከባለል አቤሎቦስ አሁን አንተስ መንፈስ ቅዱስ አለ አሜን ማሶፍራዳላ ባራፍራዳላ ባባላባስ ሸነበረበቤና ማግላ ፍራዳላባስ ሻባባራባራባስ ያማና ማማግላ ፍራዳላባስ ጆፕሬደነ በግላ ፍራዳላባስ አናማግላ ፍራዳና ማማግላ ፍራዳላባስ ኮቨረበቢና ማግላ ፍራዳላባስ አኖኮቨረበቢና ማግላ ፍራዳላባስ ዋና ማግላ ፍራዳና ማማራባራባስ ጀነመ ግላ ፍራዳና ማማላባስ አሞኮፔራ ባራባባላባስ ኢራታ ካቲና ማማ አፖሮቦባሎ ፍራዳና ማግላ ሻማና ማማራባራባስ አበራባባዶ ጎሎ ፕሮዶኖ ሞግሎ ፍሬደነ በግላ ሻማ ማራባራባያላ አማና ማግላ ፍራዳና ማግላ ዛፕራዳና ማግላ ፍራዳና ማግላ ፍራዳ ጀነመ ራባባራባጋቦሶ ፔና ማማላባስ አሚካ ፕሮዶኖ ሞግሎ ፍሬደነ በግላ ፍራዳ ዛፓፓራባራባባላቦስ አማና ማማግላ ፍራዳና ማግላ ፍራዳላባ
Zena babara babara bala babala baba. Zene verebe pina magla prado soprada la baba. Amaska predene begla prada na magla prada la baba. Zemene megla prada na magla prada la baba. Avoro prodono magla predene begla prada la baba. Jaba barra bagla pradini vigla prada na mama la baba. No coverebe pina magla prada la baba la baba la baba. Zepera barra baba ya la prada na magla prada la baba. Ajeka pradana magla pradana mama la baba. Anoko verebe pina magla pradala baba. Neka verebe pina magla pradala baba. Protoko pena mama rabadala baba. Zeka pena magla pradala baba. Avira pradana magla pradini bigra pradala baba. Zeka pradana magla pradana mama la baba. Zepredene begla pradana magla pradala baba. Zopena maraba bagado sopradana magla pradala baba. Zapa parava gela pradini bigra pradala ba. Anagobese pradana magela pradana magela prada. Zapa parava gaboso pena magela pradini bigra prada. Anaga pradana magela pradana magela prada. Zenevere bebina magelo pradas. ኢየሱስ ጌታን አሜን። አሮጌው አበቃ አሜን። እስቲ አሮጌው ምዕራፍ በሉ ተዘጋ በሉ እግዚአብሔር በሉ በሕይወቴ ላይ በሉ አዲስ ምዕራፍ በሉ ጀመረ በኢየሱስም ከሰለቻችሁ ካደከማችሁ ነገር ዛሬ ትፋታላችሁ አሜን። ከማትወዱት እየጠላችሁ አብራችሁ እየወራችሁ ያላችሁ ዛሬ ይለያችሁ አሜን። እግዚአብሔር በባሪያው ማለዳ እንደዚህ ያለን አዲስ ምዕራፍ ትጀምራል አሜን። አሮጌው ምዕራፍ አበቃ አሜን። የቀደመው ምዕራፍ አበቃ አሜን። እስቲ ያደከመኝ አበቃ በሉ ያዛለኝ አበቃ በሉ ያስለቀሰኝ አበቃ በሉ የመከራው ዘመን አበቃ አዲስ ምዕራፍ በፊቴ እግዚአብሔር ከፈተ። ሃሌሉያ ሃሌሉያ። እንዲያለን ጠዋት እግዚአብሔር ኖን ልጆቹን በመርከብ ውስጥ ያሉትን እንስሳ አሰበ። የሚፈሰው ቀላያት ተከደኑ። ውሃው እየደረቀ እየቀነሰ መጣ። ዛሬ መከራ ይቀንሳል፣ ችግር ይቀንሳል፣ ሐዘን ይቀንሳል፣ ለቅሶ ይቀንሳል፣ እንባ ይቀንሳል፣ ደስታ በልብ ይገባል። ይኸውላችሁ ኖ እየሰማ እያየ የጠላውን ዘመን እግዚአብሔር በውሃ አጠፋው። አዲስ ምዕራፍ ከፈተለት። ዛሬ በመንፈስ ቅዱስ እሳት በሕይወታችን፣ በኑሯችን፣ በቤታችን፣ በትዳራችን ይህን ነገር አልየው ይህን ነገር አልስማው ብላችሁ ያላችሁትን እሳት ይወድቅበታል። እሳት ይወድቅበታል። በእሳት ይበላል። በእሳት ይቃጠላል። ከቤተፋጌ ላይ ይቃጠላል። ከኢትዮጵያ ላይ ይቃጠላል። ከሐዋሳ ላይ ይቃጠላል። ከነብዩ አገልግሎት ይቃጠላል። አዲስ ሕይወት እንጀምራለን። አዲስ ኑሮ እንጀምራለን። አሮጌው ምዕራፍ ያበቃል። እስቲ የእግዚአብሔር እሳት በሉ በላዬ ላይ በሉ ይምጣ በሉ የእግዚአብሔር እሳት በቤቴ ላይ ይምጣ። የእግዚአብሔር እሳት በቤተፋጌ ላይ ይምጣ። የእግዚአብሔር እሳት በነቢዩ ላይ ይምጣ። የእግዚአብሔር እሳት በሐዋሳ ላይ ይምጣ። የእግዚአብሔር እሳት በኢትዮጵያ ቤተ ክርስቲያን ላይ ይምጣ። እሳቱ ይመጣል። መበላት ያለበትን ይበላል። መጥራት ያለበትን ያጠራል። መወገድ ያለበትን ያስወግዳል። ማሳለፍ ያለበትን ያሳልፋል። ይኸውላችሁ ቢላዋ ሲደነዝዝ መቁረጡን ሲተው አንድ ነገር ይደረጋል። ቀጥቃጭ ቤት ይላካል። እሳት ውስጥ ይገባል። እላዩ
በላዩ ላይ የተጣበቀውን ያሳገውን እንዳይቆርጥ ያደረገውን አሮጌ ያደረገው ይቀጠቀጥና ይወገዳል። አዲስ ቢላዋ ሆኖ እንደሚወጣ ዛሬ መንፈስ ዓለም እሳት ይመጣል። ቆሻሻ ከሕይወታችን ይወገዳል፣ ከቤታችን ይወገዳል፣ ከትዳራችን ይወገዳል፣ ከአገልግሎታችን ይወገዳል። ቢላዋው ተስሎ ሲመጣ እንደ አዲስ መሳል እንደሚጀምር ዛሬ እንዲህ ይሆናል። እሳቱ ይመጣል፣ አንተን ሳይሆን ያደከመን ይበላል። አረ ቤተ ክርስቲያን ላይ ይመጣል። የእግዚአብሔር እሳት ይወድቃል። ይህን እሳት እየጠራ ጸልይ፣ እየጠራ በጌታ በኢየሱስ ስም የሚያጠራ እሳት፣ የሚያነጻ እሳት፣ የሚቀድስ እሳት ሴፓራፋ ጋታ ሳፒና ማጋላፓ አዲስ የሚያደርግ እሳት ዝገትን የሚያስወግድ ኢና ካፋራ ፓፓላፓ አፖራ ባጋላ ፓፓ ሳፒና ማላፓ ያፕራቴሳት ኢማና ማጎፖስ ፓራታ ሻፕራዳና ማጋላ ፓፓ ኢኖ ካፌራ ፓፓ አሪካ ፕራዳና ማላፓ ኤራታታታታታ ዣፔና ማገላ ፕራዳ አሪካና ማማላ ፓፓ አኒኮቬስ ፕራዳላ ፓፓ ራቲካ ፕራዳላ ፓፓ እሳት ይምጣ። የሚያጠራ እሳት፣ የሚያነጻ እሳት፣ የሚቀድስ እሳት፣ እንደ ሌላ ሰው የሚያደርግ እሳት፣ የሚያጠራ እሳት ኤፓራፋ ዳራ ፓፓላፓ አሻካ ፔና ማላፓ ዋና ኮቤሴ ፕራዳላ ባባ አራካ ባዲና ማያላፓ ያፓቴ እሳት፣ የሚያጠራ እሳት፣ ቤቴን የሚያጠራ፣ ትዳሬን የሚያጠራ፣ ሕይወቴን የሚያጠራ፣ ኑሮዬን የሚያጠራ አማና ኮባሳፓ ሻፔራ ባጋላፓ አማና ማጋላባባ ኢራካቲና ማዶሳ ወካፊራ ባባ ሻፒራ ባዳጋላፓባ አሜን። መጽሐፍ እንደዚህ ይላል፣ እጄን ባንቺ ላይ አመጣለሁ፣ ዝገትሽን አጠራለሁ። አረ አሜን። ቆርቆሮ ይወገዳል፣ ያደከመ ይወገዳል። አሜን። ሁለት እጃችሁ ከፍ አድርጉ። አሁን እዚህ ጉባኤ ውስጥ ማለት እዚህ ተራራ ላይ ህገወጥ ነገር ተሸክመው ይወጡ አሁን አራግፎ ይወርዳል። ግግሽ ድርትን ግግላኖይ በሲዳምኛ ግግላኖ ይራገፋል። እድሜህን የበላ ኢነርጂን የበላ ጉልበትን የበላ ዘመንን የበላ አሁን በኢየሱስም ይራገፋል። እስኪ አንድ ሰው ጮህ አሜን ይበል። ስማኝ አንድ ጸሎት ጸልዩ። አሁን ይኸው እኚህ የተሰገሰጉ አጋንንቶችም አንድ ላይ መጸለይ የለባቸው። ስለዚህ ሁላችሁም እያራገፋችሁ ትጸልያላችሁ። ይኸው ስሙ፣ ነገ ላይ አልፈ እንዳትሄድ በምግብ የሰጡ በልብስ ላይ ተሰራ በጤና ላይ ተመከረ። አሁን እዚህ ጋር መጮህ ያለበትም እየጮህ ቮሚት የሚያደርግም ቮሚት እያደረገ አሁን አጋንንት የሚለቅም ከአጋንንት እስራት ነፃ ይወጣል። በሞኝነት አሁን ምን ታረጋላችሁ? አራግፉ ገለል ሂድ ከኔ ላይ አራግፉ ያላባስ ያቆብ አራግፉ ማጃጋጃጋባስ በሽታን አራግፉ፣ ሐዘንን አራግፉ፣ ጭንገፋን አራግፉ፣ ያደከመሽን አራግፉ፣ ያዛልህን አራግፉ፣ ያንቺ ላይ የተሰራውን አራግፉ፣ የብተራው የሰራውን አራግፉ ጀኔቤቤቤቤሽ ሮሞቦቦቦሽ አራግፉ ጀቤቤቤቤቤቤሽ ይራገፍ ሆሮቦቡ የስ እሳት በደብተር ላይ በምግብ ላይ በልብስ ላይ በፀጉር ላይ የተሰራ ምን ውጣ፣ በጌታ ውጣ፣ በኢየሱስ ልቀቅና ሂዳው ሂድ በኢየሱስ in the name of Jesus ይራገፍ አራክ ውጣ፣ በጌታ በኢየሱስ ውጣ። ጁና ጎሳ አንደኛ ማይካውጭ ውጣ ከውስጥ በኢየሱስ ራማሳ ሮቦስ ኦናር ኢየሱስ ጌታ ውጣ ለቃ
ማናንተ 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 ምን ልታረጋት ምን ልታረጋት ምን ልታረጋት በሽታ ነህ ስንት ዓመት አሰርካት ስንት ዓመት አሰርካት ያዘው ስንት ዓመት አሰርካት እኛውን ልንጸልይ ነው የወጣነው በዚህ መንገድ እግረ መንገዳችን ደግሞ ጅኒ ይወርቃል አሜን ስንት ዓመት ያስካት ስንት ዓመት ስንት ዓመት ስንት ዓመት ስንት ዓመት ስንት ዓመት ስንት ዓመት በምንድን ነው የገባው ተናገር በምንድን ነው የገባው በምንድን ነው የገባው በምንድን ነው የገባው በምንድን ነው የገባባት ተናገር በምን ገባባት እጃችሁ ከፍ አድርጉ በል በታላቅ ድምፅ ከውስጧ በታላቅ ድምፅ 3 ጊዜ ጮና ለቃት ሄዳው አንድ ቀጥል 3 ጊዜ አንድ ሁለት የመጨረሻ ቀጥል አመለጠች እጃችሁ ከፍ አድርጉ ውጣጩና ጎስቷ ውጣጩና 3 ጊዜ ከሷ ውጣጩና ጎስቷ በሽታ ያስቀመጥባት በል 3 ጊዜ ጩና ውጣ ፍታቴ መንፈስ ጩና ውጣ ጎስቷ የድግምት መንፈስ ኩላሊት መስዬ የገባው እሺ ትንሽ ጊዜ ልጣትና ከልጆቿ ልለያት ነው በምንድን ነው የገባው በምንድን ነው አሰርተ የገባባት ምን አበላሃት በምንድን ነው የገባው በምን ገባ በምንድን ነው የገባው ድምፅን አሰማ አልተገኘም ደማን እየጠጣ ሰጥቷትና መድኃኒት ዝም ብሎ ነው ሰጥቷትና ምንም ለውጥ የለው እየታመመች አንተ መምጣቱን አውቃ ነው እየሮጠች ልጇ መስፍን መጥቷል ስል እየሮጠች መጣች ስንት ዓመት አሰርካት በቅርብ ነው ያስካት በምንድን ነው የገባው ወር ልሞላ ነው እሷን ከያስካት ኩላሊት መስዬ አሁን ኩላሊቷን ገበላ ቁጭ ብለህ እባብ ነህ አንተ ኩላሊቷን እየበላ ነው ኩላሊቷን እየበላ አየው እኔ አንድ ነገር ልንገርህ አሮጌው ምዕራፍ ጥላችሁ አዲስ ምዕራፍ ይዛችሁታል ቤቷን ህይወቷን እየበዘበዘ ያለ ጅኒ ይወጋል አንተ ልቀቅና አሜን በዚህ ተራራ ላይ ዛሬ የሆነ ሰው ቀንበሩ ይሰበራል በላው ኩላሊቷን ደሟን ሰውነቷን ለቀ በታላቅ 3 ጊዜ ጩና ለቀ ሂድ ቀጥል አንድ ሁለት ቀጥል የመጨረሻ ባንዱና ደርሽ ለጌታ ለኢየሱስ ማሻታካራ እሺ አንዴ ሌባው ተይዟል ወንበዴው ተይዟል አውሬው ተይዟል እጃችሁ ከፍ አድርጉ አንድ ሌላ ዘንዶ ይቀራል አንድ ሌላ እባብ አለ አንድ እባብ አለ በፀጉር ላይ የተሰራ አንዲትም ሌላ ሴት አለች ይጮሃል አንድ እጃችሁ ከፍ አድርጉ አይን ጨፍን ሄሎ እንጸልይ ካልሆነ እንወርዳለን እንጸልይ ረማሻካታራባ እሳት ይብላ አንሳት እሳት ይብላ በል አንተ ጩና ውጣ አንተ አውሬ 3 ጊዜ አንተ ቀጥል ሁለት ቀጥል የጌታ ለኢየሱስ ክብር አምጡ ባክ እሺ አንድ ሰው ዘንዶ ተወገበ አንድ ሌላ ሴት አለች መስተፋቅርና መተት የተሰራባት ሰው እንዳትሆን ወደ ሌላ ምዕራፍ ውስጥ እንዳትገባ እጅ ከፍ አድርግ አትፍጠጥ ከፍ አድርጋው ይሄ ተራራ ላይ ቀንበር ይሰበራል ብሎኝ ይህችን ብላቴና አሁን ካለችበት መንፈሱ ጮሆ ከላዩ ላይ ይመታል አንድ እጃችሁ ከፍ አድርጉ ዘንዶ በል ተወጋ አውሬ ተወጋ ነፍሰ ገዳይ ተወጋ ቀኝ እጅን ጭንቅላት ላይ አድርግ ዝም በለው ይጮሃል አንተ አውሬ አንድ ሁለት ዘመኗን ልበላ ነው የገባሁት ይላል ቅናት ነኝ ይላል መንፈሱ ጭንቅላቷ ላይ ተቀምጧል ያስለቅሳታል ይለኛል የእግዚአብሔር መንፈስ አንተ አውሬ በልጩና ውጣ አንድ ሁለት
3 ውጣ ውጣ አንተ አውሬ አጠገባችሁ ያለውን ሰው ቀኝ እጃችሁን ያዙት በቀኝ እጃችሁ ያዙ አንዴ ይሄ መንፈስ ይመታ ተልኮ ነው የመጣው አይታ እንዳንጸልይ ወደ አዲስ ምዕራፍ ውስጥ እንዳንገባ ተልኮ ነው የመጣው አጠገባችሁን ያለውን ሰው ያዙና አሁን 3 ጊዜ እንጸልያለን ሶስተኛው ላይ መንፈስ ይወርቃል ይቺ ብላቴና ከመስተፋቅር ከሚባል ከድግምት መንፈስ አሁን ነጻ ትወጣለች አሜን ታስራለች ይለኛል የጌታ መንፈስ አንድ አይናችሁን ጨፍኑ አጠገባችሁ ያለውን ሰው ላይ ያዙ 1 2 3 በረከቷን ጤንነቷን ሕይወቷን ያስቀመጥኮን የሐዘንን ምዕራፍ የስብራትን ምዕራፍ የሐዘንን ምዕራፍ የስብራትን ምዕራፍ ሂድ 3 ጊዜ ጩና ሂድ ጎት ሰውራ ባጋስ ውጣ የታል ውጣ ኮስታ ከዚህም አለ ውጣ 3 ጊዜ 1 2 3 ቀጥል ገስስ 3 ጊዜ አንተም 3 ጊዜ በኃይል ጩና ሂድ ቀጥል ሂድ 3 ጊዜ 1 2 ሂድ ቀጥል 3 ጊዜ ወጣ በጌታ በይ ጩና ውጣ ቀጥል 3 ጊዜ እጃችሁ ከፍ 3 ጊዜ ጮኸ ለቃት ሂዳው ለቃት 1 2 ቀጥል የመጨረሻ ጨርስ እሳት እጃችሁ ዘርጉ እሳት በሉ የመጨረሻ በል የመጨረሻ አንድ ጊዜ ጩና ውጣ ቀጥል ለጌታ ክብር አምጡ አመለጠች እጃችሁ ከፍ እድሜሽን ሊበላ ዘመንሽን ሊበላ ሕይወትሽን ዲስትሮይ ሊያረግ ባዶ ሊያረግ መና ሊያረግ ነገሮችሽን ሁሉ ሊያበላሽ የወጣ መንፈሳይ በስምሽ የተሰራ በፎቶሽ የተሰራ በልብስሽ የተሰራ 3 እና 4 ድግምት በሰውነትሽ ላይ ተደግሞ አያለሁ እግዚአብሔር ይህንን መንፈስ መትቻለሁ አሜን ጩና ወጣ 3 ጊዜ እሳት ነው የጫንኩበት አንድ ድምጽ በታላቅ ድምጽ መጽሐፍ እንደዚህ ይላል እርኩሳን መናፍስት በታላቅ ድምጽ እየጮሁ ይወጡ ነበር ይላል አሁን ይሄ መንፈስ ከዚህ ልጅ ላይ ሲወርድ እግዚአብሔር በዚህ 30 ቀን ወደ አዲስ ምዕራፍ ይዟት ይወጣል አሜን እጃችሁ ከፍ አይንን ጨፍን መንፈስ ይመታ አንተም ተቀብተህ ትወጣለህ ዳይ ገስስ ይመታ መንፈስ በረከት የያዘ መንፈስ ብለድ ኦፍ ጂሰስ ቀጥል ጩና ወጣ ቀጥል ሂድ የመጨረሻ 1 2 የመጨረሻ ለጌታ ክብር አብዱ ባካት መርገም ተሰበር መርገም ተሰበር መርገም ተሰበር መርገም ተሰበር ልቀቅ ዘመኗ ልቀቅ ህይወቷ ምንድነው ቆይ አጋንንት እናውጣ ነው እንዴ ወጣ ነው ዛሬ ኢየሱስ ማን ነው እጃችሁ ከፍ አድርጉ የኔ በረከት በሉ ዛሬ ማታ ወደ እጄ ይመጣል 14 ሰዎች ነገ ጧት ፈርማችሁ ትቀበላላችሁ ራማሻ ካቶራማይ ያውጣ ማና አንዳችሁ አውጣ ቆይ ልጸልያው እኔ ፕሮፌሲያል አርግም ይሄው በልብስሽ የተሰራ በስምሽ የተሰራ በገንዘብ የተሰራ አይሳካልሽ ተብሎ የተሰራ እዚህ ይቀበራል አራጩና አሜን እዚህ ይቀበራል አበበ እዚህ ይቀበራል በረከትን ያዘ ዘንዶ እዚህ ይቀበራል አንተ ሰው የልቀቅና አሜን 12 ሰዎች ድንገተኛ በር ነገ ጧት ትሰማለህ እጅ ላይ ይገባል እሺ አንድ ሰው እጄ ላይ ይገባል እጄ ላይ ይገባል በኢየሱስም ቤተፋጌ አዲስ ምዕራፍ ይጀምራል መስፍን አዲስ ምዕራፍ ይጀምራል ቤቴል ቲቪ አዲስ ምዕራፍ ይጀምራል ወንድሞች አዲስ ምዕራፍ ይጀምራል እህቴ ውሳኔ ትጀምራል አበበ ይጀምራል አዱኛ ይጀምራል በለ ይጀምራል አበበ ይጀምራል መስፍኔ ይጀምራል አንቺ ትጀምራል አንተ ትጀምራል እኔ ይጀምራል አንዴ ይጀምራል ውሳኔም አኮራማያ ሄሎባያጎ እግዚአብሔር እንዲህ አለ ወደ አዲስ ምዕራፍ ውስጥ ልጆቼ እንዳይገቡ የሚያዘገያቸውን ዘንዶ ገድያለሁ አባትን ስማ
ዛሬ ማይክ መምጣት ነበረበት። አባትን የአባትን አያት የቅድመ አያት ዘር ሐረግን ቆጥሮ የሚመጣ አንተ ሰው አትሆንም ብሎ መጥቶ ሙጫው ነው የሚይዝ። ዛሬ ተወጋ። አንድ ሰው ጮህ አሜን ይበል። ኖ ከዜሮ እንደጀመረ ነገ ጧት የሰው እጅ የሌለ ነገር ይጀመራል። የሰው አሻራ የሌለ ነገር ይጀመራል። ልቀቅና አሜን በል። አረ አሜን በል። ቀኝ እጃችሁ ከፋር። አንድ ሴት አለሽ እዚህ ጉባኤ ውስጥ ዛሬ ምን እንደሆነ አላውቅም። መንፈስ ቅዱስ ግን የሚነዳኝ በሚጠጣ ነገር ውስጥ መድኃኒት ያጠጧት ሰው እንዳትሆን እንዳትለወጥ በረከቷ እንዲያዝ ከሰው በታች እንድትሆን እግዚአብሔር መርዙን ነቅያለሁ። አሜን። ዝም ቀኝ እጃችሁ ምልክት እንድታዩ ነው የምነግራችሁ። አሁን እዚህ ዝም ብለ ምንጮ ይመስላችኋል። እዚህ ያለ በላይቭ የሚከታተል ዝም ብሎ ምንጮ ነው የሚመስለው ምልክት። አሁን እዚች ሴት እግዚአብሔር ሆል ቮሚት አርጎ ከውስጧ ከሆዷ ውስጥ የተቀረቀረ ነገር ሲወጣ ያል። አሜን። በቃ ከሰው በታች እንድትሆን በቅናት በጥላቻ ነው የተሰራባት። በሚጠጣ ፈሳሽ ነገር ውስጥ ተሰጥቷት ነው ማየት። እግዚአብሔር ግን እንዲህ አለኝ፣ ከልጄ ላይ ቀንበሩን ሰብሬያለሁ። አራ እናቤ ይጸልያሉ፣ እንቀጥላለን። ገናም ብዙ ልጆች ይጸልያሉ። ግን አንድ ነገር ልንገራት፣ ቀንበር ተሸክመሽ ከኔ ጋር አጸልይ። እኔ ላይ ያለው ቅባት ቀንበር ሰባሪ ቅባት፣ እኔ ላይ ያለው ቅባት ነቅሎ የሚጥል ነው። እጃችሁ ከፍ አድርጉ። እግዚአብሔር ከኛ ጋር እንዳለ ታያላችሁ። እጃችሁ ከፍ አሁን። ይሄ መንፈሳው ቮሚት ይኸው እንደ የምንድን ነው ቮሚት ሲያደርግ አንድ ሰው ያገሳይል እንትን ይላል፣ ጸጥ ያስመልሰል እያለ ጸጥ ብለው። ከዚች ሴት ውስጥ ይሄ መንፈስ ይመታል። በገዛ ጓደኛዋ የተሰራ መንፈስ ነው። ውጣ ውጣ ውጣ! ለቀ፣ ጤናዋ ለቀ፣ ኮንፈርቷን ለቀ፣ በረከቷን ለቀ። ገስጹ ሬፋሻታ ቼክ አርጉልኝ አገልጋይ። እስኪ ከኔ ጋር 3 ጊዜ አቤ እንቀጥላለን። 3 ጊዜ ቀኝ እጃችሁ ከፍ አርጉና ወደቀ በሉ። አይሰማኝም። ወደቀ። 1 ወደቀ፣ 2 ወደቀ፣ የመጨረሻ ወደቀ። አንድ አጠገባችሁ ያለውን ሰው ጀርባውን ትከሻውን ያዙ። እንደዚህ ያርጋችሁ ያዙ። አጠገባችሁ ያለው ኢኖሞስ አዲስ ምዕራፍ በሉት። አዲስ ምዕራፍ። አንተና ያንተ ነገር አሁን ይገባል። አሁን ይገባል። መርዙ ይነቀላል። መርዙ ይነቀላል። ድግምቱ ይነቀላል። ድግምቱ ይነቀላል። ጸጥ በሉኝ። ጌታ ሆይ ከዚህ ሰዓት ጀምሮ ይህች ነፍስ ነጻ ትውጣ። አሜን። ይህ መርገም ትቷት ይሂድ። አሜን። 1 2 3 የመንፈስ ቅዱስ እሳት የመርገምን ሰንሰለት የሚበላ እጅ አሁን በዚህ ብላቴና ላይ ያለ ቀንበር ላይ ይለፍ። አሜን። ነጻ ስላወጣት አመሰግናለሁ። አሜን። በጌታ በኢየሱስ ክርስቶስ ስም ምሽጉ ይፍረስ። አሜን። መሰረቱ ይናገር። አሜን። በሚጠጣ ቡና ውስጥና ፈሳሽ መጠጥ ውስጥ ተሰርቶ የተሰጣት መርዝ አባ ከዚህ ሰዓት ጀምሮ ስለተነቀለ አመሰግናለሁ። አሜን። እስኪ ከኔ ጋር ተነቀለ በሉ። ተነቀለ። ጸጥ በሉልኝ። ስሜ ከፍ ይበል። አሜን። 1 2 3 ቀኝ እጃችሁን ከፍ አድርጉና ተነቀለ። ተነቀለ። ከፍ አድርጉ። ልጸልይ። የአባቶቼ የአብርሃም አምላክ እግዚአብሔር አሁን እድሜ ያስቆጠረው እርግማን ስለተነቀለ አመሰግናለሁ። አሜን። በሽታ ስለተነቀለ አመሰግናለሁ። አሜን። የትኛውም አይነት የማጣት መንፈስ ስለተመታ አመሰግናለሁ። አሜን። ቀኝ እጃችሁ ከፍ አድርጉ። አቤ ያጸልያል፣ ይቀጥላል። አቤ ጌታ እስቲ እግዚአብሔር በል አዲስ ነገርን ያደርጋል በል። እሱም በል አሁን በል ይበቅላል በል። መቼ?
መቼ? ከዚህ ሰዓት ጀምሮ በቤታችሁ አዲስ ነገር ይበቅላል። አዲስ ነገር መሆን ይጀምራል። አዲስ ነገር ባንቺ ቤት ይሆናል። እስቲ በቤቴ በሉ፣ በትዳሬ በሉ፣ በዘመኔ በሉ፣ አይቼ ማላቀው አዲስ ነገር ይሆናል። በብር የማይሆን በእውቀት የማይሆን በዘመድ የማይሆን እግዚአብሔር አዲስን ነገር ያደርጋል። ከእግዚአብሔር ቃል አንድ ስፍራ ላንብብላችሁ። ኢሳይያስ 43:18 የፊተኛውን ነገር አታስተውሉ፣ የጥንቱንም ነገር አታስቡ፣ እነሆ አዲስ ነገር አደርጋለሁ፣ እርሱም አሁን ይበቅላል፣ እናንተም አታውቁትም። በምድረ በዳ መንገድን በበረሃ ወንዞችን አደርጋለሁ፣ ምስጋናዬን እንዲናገሩ ለእናንተ ለእኔ የፈጠርኩትን ሕዝቤን አጠጣ ዘንድ በምድረ በዳ ውሃ በበረሃ ወንዞችን ሰጥቻለሁ። የምድረ በዳ አራዊት ቀበሮ፣ ሰጎን ያከብሩኛል። የኔና የእናንተ አምላክ አይደለም ለኔና ለእናንተ ለበረሃ ቀበሮች ያስባል፣ ሰጎኖች ያስባል። አንተን በመልኩ የፈጠረ በደሙ የገዛሽ በቤትሽ አዲስ ነገር ይሆን፣ በነብዩ ላይ አዲስ ነገር ይሆን፣ በትዳሩ ላይ አዲስ ነገር ይሆን፣ በቤተ ፋጌ አዲስ ነገር ይሆን፣ በእናንተ ቤት አዲስ ነገር ይሆን፣ በኢትዮጵያ ቤተ ክርስቲያን አዲስ ነገር ይሆን። አዲስን ነገር አደርጋለሁ፣ እሱም መቼ ይበቅላል። ሕዝቤ ምን ይሉኝ ዘንድ ያመሰግኑኝ ዘንድ ግንቦት ወር አለን እግዚአብሔር በባሪያው የምስጋና ወር ብሎናል። ይሄ ወር በቤታችሁ ምስጋና ይሆን። ሰዎች ለሐዘን አይመጡም፣ ሊያስተዳድሏችሁ አይመጡም። ለምስጋና ቤታችሁ ይመጣል። አሁን አይናችንን ጨፍነን አምላኬ ሆይ አዲስ ነገር እንድታደርግ በቤቴ እንደለመድከው ያልለመድኩትን ያልጠበቅኩትን ያላሰብኩትን በሕይወቴ ያልተለማመድኩት አዲስ ነገር ይሆን፣ አዲስ ነገር ይሆን። ሁሉ ሰው መጸለይ ይጀምራል፣ መጸለይ ይጀምራል። ራታ ካቲና ኮቶሶ ፕራዳና ማማ ኢኖቶሶ ፕሬዳና ማጋላ ባባራ ባዳላ ባባራ ባላፓ ሸቢላ አዶ ሰካማና ማማ ያላፓ ራቲካ ለባባላ ባባ አዲስ አስተሳሰብ አዲስ አመና ማጋላ ፕራዳና ማጋላ ባባላ ባባ ሸፓራ ባጋቲና ማጋላ ፕራዲና ማላፓ አዲስ ምዕራፍ ራካቶሶ ፕራዳላ ባባላ ባባ ሻፔራ ባጋላ ፓቲና ማግሎ ፕራዳላ ባባ ena kapradana magela pradina bagala baba ino kobere bebina magela pradana mamala baba salli shaka ferra baba la baba iroto kopera badala baba yana magala pa rata kafira poso pradana magala pa rate kana magala baba yana magala pa adis mera rato kopera badala baba ragatina magala po shani vegala pradana mamara baba rabala baba arrikano fodo sopena magala baba ትላንትን የሚያስረሳ ትላንትን የሚያስረሳ ያለፍሽበትን የሚያስረሳ ትላንትን የሚያስረሳ አዲስ ሕይወት አዲስ ሕይወት አዲስ ሕይወት አዲስ ሕይወት አዳና ማገላፓ ሻፔራ ባዳላ ባባ ያላ ባባ ሻኪፋ ረባፓ ረባዳና ማገላፓ ኢኖ ኮፔራፓ ኢየሱስ ጌታ አሜን። እጃችሁ ከፋ። እኔን እናንተ ለማስቆም ተከራይቶ የወጣ የሞዓብ መንፈስ ይወጋ። አሜን። ይኸው እግዚአብሔር እንደዚህ ያሳየኛል። ባላምን ተከራይቶት መጣ ይላል። እስራኤል ምን አርግልኝ እርገምልኝ። ያውን አትከማች ሻባይ እዚህ ጋር ወጥረን እንጸልያለን። ነገ ጧት ሰብረን እንገባለን። እስኪ አጠገብ ያለውን ሰው ሰብረ ትገባለህ። ይኸው ከአራቱም አቅጣጫ ስምህን እየጠራ የሚሟርት ሟርተኛ ዛሬ ይወጋል። እስኪ ጩና አሁን ዛሬ ይወጋል። የሰላሜ ሰው ዛሬ ይመታል በል። የሰላሜ ሰው ማለት ይኸው ሻይ ቡና እያለ አልወደቀም እንደሚል አልከሰረም እንደሚል አልከሰመም እንደሚል ዛሬ እዚህ ይቀበራል። ዛሬ ሐዋሳ ላይ የሚሰራ መንፈስ ይቀበራል። ኢትዮጵያ ላይ የሚሰራ ይቀበራል። ዛሬ ሐዋሳ ነጻ እናወጣል። ቤተሰብን ነጻ ወጣል። ቤተፋጌን ነጻ ወጣል። ቡና የጠጣ የሚረግምህ ይመታ። በረከትን ያዘ ይመታ። ሐዋሳ አየር የሚሰራ እባቡ ይመታ። አዲስ ነገር ውስጥ እንዳገባ የሚከለክል ይመታ። ይኸው ስማ እጅ ከፋር ያዘንዶ ሴቷንና የሚገርማችሁ ነገር ልጇ የተወለደው ልጅ ምን ሊል ይላል? ሊውጥ ይላል። መጣ ይላል። ካፉ ምን የሚያክል ይላል? ወንዝ የሚያክል ውሃ ተፋ ይላል። ምድርም ሴቷ ምን አደረጋት ይላል? ረዳቻት ይላል። ነገ ጧት ምድር ትረዳለች። ሐዋሳ ትረዳለች። ያለህበት ትረዳለች። የምትኖርበት ምድር ትረዳለች።
ሴፍ ሆናለች የሚል ምድር ለኔ ጦር ሆናለች የሚል እግዚአብሔር እንዲህ ይላል፣ ምድር ትረዳለች። እስቲ ጩና ምድር ትረዳኛለች። ዋውን ይላል ከፍታ ምን አለች? ዋጠች። እመነኝ እመነኝ። ሊውጥ ይወጣ ዘንዶ ተመቷል። ሊያደክም ይወጣ ዘንዶ ተመቷል። ነገርን ሊመታ ይወጣ ተመቷል። ቢዝነስን ሊያደክም ይወጣ ተመቷል። ትዳርን ሊያደክም ይወጣ ተመቷል። ህይወትን ሊያደክም ይወጣ የኤልዛቤል መንፈስ ተመቷል። አንድ ሰው ተመቷል ይበል፣ ተመቷል ይበል፣ ተመቷል ይበል። ይኸው 180 ዲግሪ ነገር ዛሬ ይቀየራል። ዛሬ ይቀየራል። ህይወት ይቀየራል። ከየጠላህበት ሰፈር አታድራትም። የጠላሽው ሰፈር አታድሪ። የእውነት አታድርም። እስኪ አንድ ሰው ተራምዶ ጭንገፋ ተሰበረ ይበል። ኢየሱስ ማን ነው? ይኸው አሁን ተንቀሳቀሱ። ተበተንና እንዲበልና ጸልይ። ሰብሬ መውጣት፣ ሰብሬ መሄድ፣ ሰብሬ መጓዝ ሆነልኝ፣ ሆነልኝ፣ ሆነልኝ። ጸልይ እናቴ፣ አትቁም፣ ዝም ብለህ ተራመድ። ሆነልኝ። ራባጋሻ ታካፋ ጆዶጎቦጎዶጎቦስ። አቤት 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 አቤት! ደመና መጥቷል። ባካችሁ ጸልዩ፣ ጸልዩ፣ ጸልዩ። ሆራ ፈሸኔ ቤጌስ ሮቦስ በሌታ ቬነቤቤሽ ጀሜቤጎስ ጀኔቤቤቤሽ ሮቦቦቦስ። ኢየሱስ ጌታ አዲስ ምዕራፍ ሆኗል። ጠላታችን ወድቋል። እግዚአብሔር ተዋግቷል፣ አሸንፎልናል። ወደ አዲስ ምዕራፍ መሻገር ሆኖልናል። መሻገር ሆኖልናል። መሻገር ሆኖልናል። እዚህ ተራራ ላይ ከወጣው ጀምሮ አንድ ቃል ጌታ ይሰጠኝ ነበር፣ እንደዚህ የሚል ቃል በጣም ይሄ ሰለሞን በቅኔ የተናገረው። ክረምቱ አለፈ፣ አዲስ ምዕራፍ ሆነ። አዲስ ምዕራፍ ሆነ። ከአዲስ ምዕራፍ ሆነ። አዲስ ምዕራፍ ሆነ። አበቦች ጎመሩ ይላል፣ መታየት ጀመሩ ይላል፣ መለወጥ ጀመሩ ይላል። በኢየሱስ ስም ከነገ ማለዳ ጀምሮ ይሆንልን። ከነገ ማለዳ ጀምሮ ለቤተ ፋጌ ይሆንልን። ከነገ ማለዳ ጀምሮ ለራእዩ ይሆንልን። በኢየሱስ ስም አዲስ ምዕራፍ ይሆን። አዲስ ምዕራፍ ይሆን። የመሻገር ምዕራፍ ይሆን። የለውጥ ምዕራፍ ይሆን። የመታደስ ምዕራፍ ይሆን። የመሰራት ምዕራፍ ይሆን። የማረፍ ምዕራፍ ይሆን። የመሄድ ምዕራፍ ይሆን። ከፍ የማለት ምዕራፍ ይሆን። እስጩና አዲስ ምዕራፍ። ይኸው እንደዚህ አለ እግዚአብሔር፣ እንደዚህ አለ በኢየሱስ በኩል ነው። ይኸው ከዚህ በፊት በዚህም ሄዳችኋል፣ በዚህም ሄዳችኋል፣ በዚህም ሄዳችኋል። አሁን ግን አለ በማታውቁት አዲስ በሆነ በሌላ መንገድ፣ እግዚአብሔራዊ በሆነ መንገድ፣ እግዚአብሔራዊ በሆነ መንገድ፣ በትክክለኛው መንገድ መሄድ ትጀምራል። ወደ አዲስ ምዕራፍ መሄድ ትጀምራል። በኢየሱስ ስም ትጀምራል። ኢሳይያስ እንደዚህ አለ ለእስራኤል፣ አንቺ የተቸገርሽ በአውሎ ንፋስ የተናወጥሽ ያልተጽናናሽ በችግር ውስጥ ያለሽ ንፋሱ ያንገላታሽ በሰምፔር በእንቁ እንደገና እሰራሻል። አንቺም ትሰሪያለሽ። ወደ አዲስ ምዕራፍ ትገቢያለሽ። በኢየሱስ ስም ትገቢያለሽ። ችግሩ ይዞሽ አይሄድም። ንፋሱ ይዞሽ አይሄድም። ምዕራፉ ይቀየራል። አዲስ ምዕራፍ ይጀመራል። ከዛ እንደዚህ አላት፣ አታፍሪም፣ አትፍሪ፣ አትዋረጅም፣ አትደንግጪ። ፈጣሪ እኮ ባልሽ ነው። እሱ ይመራሻል። እሱ ምዕራፍሽን ይቀይራል። ወደ አዲስ ምዕራፍ ይዞሽ ይሄዳል። ይኸው እንደዚህ አለ፣ ሲገለጥ አለ፣ ምዕራፉ ሲቀየር አለ፣ ዜማ ሲሆን አለ፣ ምስጋና ሲሆን አለ። ይሄ ጥቃቅን ደግሞ ቀበሮች አሉ አለ፣ እነሱ ዛሬ ይያዛል። በኢየሱስ ስም ይያዛል። እዚህ ተራራ ይቀበራል። አዲስ ምዕራፍ እንዳትሄጂ የሚከለክሉሽ እግራቸው ይቆረጣል፣ እጃቸው ይቆረጣል። በኢየሱስ ስም ይቆረጣል። በኢየሱስ ስም ይቆረጣል። እስቲ ጩና አዲስ ምዕራፍ። ጌታ
ተናግሮኛል። እዚህ ተራራ እንደወጣው ጥቃቅን ቀበሮች አሉ ራእዩን የሚጠሩ በራእዩ ላይ ኃይላቸውን ያነሱ በራእዩ ላይ እጃቸውን የዘረጉ በራእዩ ላይ ምላሳቸውን የዘረጉ የእባብ ምላሶች እግዚአብሔር ይቆርጣቸው። የቤተፋጌ መገለጫዋ ስለደረሰ የቤተፋጌ መውጫዋ ስለደረሰ አዲስ ምዕራፍ ስለደረሰ የተናደዱ ይቆረጣል። በኢየሱስም ተጠምደው ይያዛል። 2 ደቂቃ በጌታ በኢየሱስ ካንቺም ከራእዩም ይሄን ጸሎት እንጸልያለን። በኢየሱስም ይያዙ እያላችሁ እንዳልፉ ከዚህ ሌሊት ከዚህ ምሽት እንዳልፉ ምላሳቸውን የዘረጉ እጃቸውን የዘረጉ በጌታ በኢየሱስ ዛሬ ይያዙ። ራካንያ አዲስ ምዕራፋችን አይተው የጠሉ ማቱር ካታና ሴኬተርፔሊያ ሩም ወሮዶሎቦሽ ማራባባባሽ ለመለመስ ይያዙ ኢየሱስ ጌታ አሜን። እጆቻችሁ ከፍ በሌ እየተናገረ ኢያሱ 3ን እግዚአብሔር እያሳየኝ ነበር። ኢያሱ 3 ላይ ምን ይላል መሰላችሁ? ኢያሱን እግዚአብሔር እንዲያል ከዚህ በፊት ሄዳችሁ በማታውቁት መንገድ አሜን። እሺ አጠገባችሁ ያለውን ሰው 3 ሰው እየጨበጠ ሄደ በማታውቀው መንገድ ከነገ ጀምሮ ትሄዳለህ። መሄድ ትጀምራለህ። አቤት ጨብጡት። ሄደ በማታውቀው መንገድ ሄደሽ በማታውቂ መንገድ ትሄጃለሽ። ኢየሱስ ማን? እሺ ሞባይል ያለው ሰው ያብራው። አብራስ አሁን ይሄ ጨለማ ነው አይደል? እሺ አብሩስ። እሺ ምን እየሆነ ነው? ይኸው ማጋኑ ቶጎ ያኑን አሜን። ቱንሲቾ ጫብቾ ኦሌሞ ያኑን አሜን። አሜን ብትል ይሻላል። አሜን። አሁን እጅ ከፋር ብዙ የሚጠላ ስላለ ብዙ የሚረግም ስላለ ብዙ የሚቃወም ስላለ እኔ ልውጋል ጩና አሜን በል። አሜን። ከነገ ጧት ጀምሮ የአዋሳ ዋና መንገድ ታልፎ ይሰጥ። አሜን። ከነገ ጧት ጀምሮ የምትኖርበት ምድር ላይ ከፍታው ይሰጥ። አሜን። ዳዊትን በወንድሞቹ ፊት ለፊት እግዚአብሔር በራሱ ላይ ዘይት እንዳፈሰ አቤት ግዴለም ብዙ ምቀኛ ስላለብን ልጸልል ይሄን ብርሃን እንዳበራ ነገር በርቶ ይቀር። ልቀቅና መባ ነገርሽ በርቶ ይቀር። ቤተፋጌ በርተሽ ቅሪ። መስፍኔ በርተቅር። ወንድሜ በርተቅር። ጨለማ በኢየሱስም ባንተ አይጨልም። ጨለማ ባንቺ ዘንድ አይጨልም። ብርሃንን በብርሃን ታያለሽ። በተራራ ላይ ያለሽ ከተማ ልትሰወር ልትሸፈን ልትደበቅ ነገር ላይደበቅ ይውጣ። አገልግሎት ይውጣ። ሕይወት ይውጣ። መንገድ ይውጣ። እርምጃ ይውጣ። ነፍሰ ተመታ። ፋይናንስን ያዘ ተመታ። ኢኮኖሚን ያዘ ተመታ። እሺ እንዲበልስ በአዲስ መንገድ መሄድ ጀምራለሁ። አልያዝም። ሕይወቴ ፍሩትፉል ሆነ። ታያው መንገድ እያስለቀቀ እጅ አታጥፋ። ብርሃን አታጥፊ። ከፋር አታጥፋ። ሮቦጎቦሽ ኤረበገስ ሜሎቦቦሽ በለው ኢየሱስ ጌታ አሜን። ሃሌሉያ አሜን። አሁን በእኛ ምድር በቅርብ ጊዜ ሃይዌይ ተብሎ በነጻነት በፍጥነት የምትሄድበት መንገድ አለ። ዛሬ ለዚህ ራእይ ይህ መንገድ ይከፈታል። ብርግድ ይላል። አዲስ መንገድ ማንም ያልሄደበት ከዚህ ቀደም የሆነ ሰው ያልሄደበት ኮቴ የሌለበት ማንም ያልተለማመደው ማንም ያልተራመደበት አዲስ መንገድ ለዚህ ራእይ
ነው የዘገየኸው። አሁን አዲስ መንገድ ነው። መዘግየት የለም፣ መሰንበት የለም። ፍጥነት ወደፊት መውጣት ሆነ 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 ሆነ። ያው አሮጌ መንገድ ተዘጋ፣ ለአንተ አዲስ መንገድ ተከፈተ። ቤተልቲቪ በአዲስ መንገድ፣ ነብዩ በአዲስ መንገድ፣ አንቺ በአዲስ መንገድ፣ አንተ በአዲስ መንገድ፣ እኔ በአዲስ መንገድ እንሄዳለን እንሄዳለን እንሄዳለን። ተከራካሪ የሌለም፣ የሌለም፣ የሚቃወም የሌለም አዲስ መንገድ፣ ኧረ አዲስ መንገድ ተከፈተ። ከፊት ለፊት ምንም የሌለበት ቆም የሚል የሌለበት መሄድ 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 መሄድ። ከዛ በኋላ እነ ኢያሱ ወራሾች ሆኖ ነው የቀሩት። ዝም ብለህ መንገድ ላይ አትንከራተቱ። ትወርሳል 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 ትወርሳል። እነዚያ ለሁለት እያወሩ እየሄዱ ነበር በመንገዳቸው። አቤት አቤት አቤት! ከዚህ ቀደም ሲመጡ ለብቻቸው ነው። የዛን ቀን ግን የሆነ አዲስ መንገድ ተከፈተ። አብሯቸው ልዑል እየተጓዘ ነበር። የኤማውስ መንገደኞች ማካጃና ማንታ። አሁን የተከፈተው አዲሱ መንገድ ለብቻ አይደለም። ልዑል አብሮ ካለ፣ ቅዱስ አብሮ ካለ፣ ነብዩ በክብር ሄደ። በዚህ በአዲስ መንገድ ይሄዳል። ያልቀና ጮ አሜን ይበል። አንተ ትሄዳለህ፣ እኔ እሄዳለሁ። አዲስ መንገድ ተከፈተ። ላይ ዘጋ ነው የተከፈተ። ላይ ዘጋ ላይ ዘጋ ተከፈተ ተከፈተ። አልቆምም የሚል ሰው ጮህ አሜን ይበል። አሜን አሜን አሜን። ጾና አዲስ መንገድ እንደገና አዲስ መንገድ ደግማችሁ አዲስ መንገድ ተከፈተ ተከፈተ ተከፈተ። ብርሃን አብራ። ይኸው ስማ፣ ጳውሎስ እንዲህ አለ ስራ የተሞላበት ካሞራ ያዳ ምን የተሞላበት? እስቲ ስራ የተሞላበት እስቲ አንድ ሰው ስራ የተሞላበት ብዙ በር ተከፍቶልኛል። እስቲ ስለሚቀጥለው ቃል አታስቡ። ተከፍቶልኛል። ይሄ የተከፈተልን በር የሚዘጋ አንገቱ ይመታ፣ ጉልበቱ ይመታ፣ ጭንቅላቱ ይመታ። ብዙ ስራ የተሞላበት አዲስ የሞላበት በር ግን አለ ግን ተቃዋሚዎች አሉ። ብዙ ናቸው፣ አስቸገሩኝ። ነገ ጧት ኤልሳ ሄዷል፣ እኔ ነኝ ያለው። ኤልያስ የለም፣ እኔ ነኝ ያለው። እመኔ ጴጥሮስ የለም፣ እኔ ነኝ ያለው። አንተ ነህ፣ አንቺ ነህ ያለሽ። ልተንቢ ልናገር፣ ከነገ ጧት ጀምሮ ቆጥሬ የማይጨርሰው ማይቲ በር እዚህ አንድ ሰው ተከፈተ። ብዙዎቻችሁ ዛሬ የምድር በር በሰማይ በር ነው የሚታዘዘው። ለያዕቆብ የሰማይ በር ነው የተከፈተው። ተቃዋሚ፣ ምቀኛ፣ ሸረኛ፣ ተንኮለኛ፣ አድመኛ የማይዘጋ በር ተከፍቷል። እጅ ከፋር የሚያዘገይ ይመታ፣ የሚያስተጓጉል ይመታ፣ ወደ አዲስ ነገር እንዳገባ የሚከራከር ይመታ። የፊልስጤም መንፈስ ይመታ፣ የአማልቅ መንፈስ ይመታ፣ የአሞናውያን መንፈስ ይመታ፣ የያቡሳውያን መንፈስ ይመታ፣ የሚዳውያን መንፈስ ይመታ። እሺ ከነጋ ተመታበል። አጠገባችሁ ያለው ሰው እንግዳ በር ተከፍቶልሃል። እንግዳ በር ተከፍቶልሃል። ሄሎ 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 ሄሎ፣ ኧረ ተናገር። እንግዳ በር ተከፍቶልሃል። አሜን። ይኸው ና ያዕቆብ፣ ላይቡን አምጣ። እጃችሁ ከፍ፣ ማብራቱ ከፍ። አሁን ላይቡን ጸልየን እንጨርስ። የሚቀር እኛ የምንጸልየው ጸሎት ስላለ አሁን በዓለም ዙሪያ ያላችሁ ስንት ሰዎች አሉ? እስከ 300 ሰው አለ። አሁን 300 የሚያክል አንዱ ቤይሩት ነው ያለው፣ አሜሪካ ነው ያለው፣ ሳውዝ አፍሪካ ነው ያለው፣ ኢንግላንድ ነው ያለው። እኛ ያለነው የት ነው? ምን ላይ? ተራራ ላይ።
ከዚህ በኋላ ከከፍታ አትወርድ። መተተኛ፣ ደጋሚ፣ አስማተኛ ይስማ፣ ከከፍታሽ አትወርጂ። ዛሬ ማታ እግዚአብሔር ናባልን እንደቀሰፈ ዛሬ ጠላት ይቀሰፋል። ደጋሚ ይቀሰፋል። ደብተራው ይቀሰፋል። ሟርተኛው ይቀሰፋል። መተተኛው ይቀሰፋል። የሚጠላህ ይቀሰፋል። ነፍሰ ገዳዩ ይቀሰፋል። አውሬው ይቀሰፋል። ስኬትን የሚጠላ ይቀሰፋል። ከዚህ ፕሮግራም በኋላ መንታ ሁኚ። ደብል 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 በር ይከፈል። ደብል ሞገስ፣ ደብል ቅባት፣ ደብል ሹመት ፊታቸው አልፈህ ሂድ። ጥሳቸው ሂድ። ፋሪስ ይሁንልህ። ጥሶ መውጣት ይሁን። ምቀኛው ያይ፣ አሸረኛው ያይ፣ ሰብረህ ሂድ። ጥሰህ ሂድ። የሚጎትትህ ይሰበር። የሚጎትትሽ ይሰበር። የቤተሰብ መርገም ይሰበር። አራ መታወቂያው ተቀየረ። አራ ስማችሁ ተቀየረ። አራ ታሪካችሁ ተቀየረ። አራ አድራሻችሁ ተቀየረ። የሚገድብህ ይመታ። የሚጎትትህ ይሰበር። የሚያስልህ ይመታ። የሚያተክዝህ ይመታ። መንገድሽን ይልቀቅ። የሆነ ሰው ኢያሪኮ ወደቀ። ባቱራ ማያ ውሰደም ይበል። ውሰደም ይበል። እንዲህ ይለኛል የጌታ መንፈስ በዚህ ከተማ ላይ በኢትዮጵያ ምድር ላይ ጦር ይዞ የተነሳ ጦረኛ መንፈስ ተመቷል። እጃችሁ ከፍ አድርጉ። እንጸልያለን ለፕራይም ሚኒስተራችን ለዶክተር አብይ ለ12ቱ ክልል ፕሬዝዳንቶች ምድሪቷ ስለሚመሩ ባለስልጣን የእግዚአብሔር ሞገስ ይፍሰስ። የማስተዋል መንፈስ ይፍሰስ። የቪዝደም መንፈስ ይፍሰስ። የፕሮቴክሽን መንፈስ ይፍሰስ። የእግዚአብሔር አብሮነት ይፍሰስ። ይቺ ከተማ እንፈታለን። ከአየሩ ላይ ያለ የጨለማ ስራ ይፍረስ። ከተማዋ ላይ የሚወራ ነገር ከንቱ ይሁን። ህዝቧን ባረክ። አየሯን ባረክ። አፈሯን ባረክ። ሁሉን ባረክ። የምድሪቷን አየር ባረክ። በዚህ ላይ የሚከታተሉትን ፈታው። በበሽታ የሚሰቃዩ ይፈወስ። ስኳሩ ለቆይ፣ ደም ብዛቱ ለቆይ፣ መካንነቱ ለቆይ፣ አንገፋው ለቆይ፣ የተዘጋ በር ለቆይ፣ ዘንዶ ለቆይ፣ እባቡ ለቆይ፣ መተተኛው ለቆይ። ይለፍላት፣ ይሳካላት። ጥሶ ይውጡ፣ ጠርምሶ ይውጡ። ገደቡ ይነስ። አዲስ ምዕራፍ፣ አዲስ አሰራር፣ አዲስ አደራረግ፣ አዲስ ህይወት፣ አዲስ ምዕራፍ፣ አዲስ ቪውሎ፣ አዲስ ብሌሲንግ፣ አዲስ ላይት፣ አዲስ ሰክሰስ፣ አዲስ ብሬክስሩ ያገኛቸው። አረ አሜን። አጠገባችሁ ያለውን ሰው ወደ አዲስ ነገር ገብቻለሁ ቻው ጨብጡትና ቻው በሉ። ቻው በሉ። ቻው በሉ። አበበ ይቀጥላል። ያዕቆብና ወደ እንደዛ ነው። አበበ ቀጥል። ኢየሱስ ጌታ ነው። አሜን። ወደ አዲስ ምዕራፍ ገብተናል። አሜን። አሮጌው ነገር ምን ብሏል? አዲስ ምዕራፍ ምን ብሏል?